አበዛሹ። አንድ ቀን አይበቃም? አንድ ሰንበት ምን አመላለሰሽ ሙሉ ሳምንት ነበር ያለችኝ በድፍረት። በዛ ሳምንት ቤተክርስቲያን ባዘወትር በሰሙነ ሕማማት የዐቢይ ጾም መጨረሻ ከሆሳዕና ዋዜማ እስከ ትንሣኤ ድረስ ባሉት ቀናት ያለው ሳምንት አልፈርድባትም። ከዓመታት በፊት እኔም አያቴን እንዲህ ብዬ ነበር የጠየቅኩት። ሰሙነ ሕማማት ምን አመላለሰን ከቤተክርስቲያኑ አልኩት። እግዚአብሔር ወልድ ስለ ሰው ልጆች ድህነት ሲል ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ደስቶ በፈቃዱ ሰው ሆኖ በፈቃደ መከራ መስቀልን ተቀበለ። መስቀሉም ላይ ሳለ በፈቃዱ ነፍሱን ለሞት አሳልፎ ሰጠ። መከራ መስቀሉን የምናስብበትን ይህንን ሳምንት ሰሙነ ሕማማት ይባላል ሲል መለሰልኝ። አያቴም ታዲያ ታሪኩን እንዲህ ሲል ቀጠለ። ላቲን ግሪካውያን ታላቁ ሳምንት ሲሉት ቅድስት ቤተክርስቲያን ሰሙነ ሕማማት ብላ ትጠራዋለች። ነገረ ሕማማትን መከራ መስቀሉን አንዳች በደል ሳይኖርበት በሰውነት የደረሰበትን ሕማሙን መከራውን ሞቱን እያሰብን በካህናት መሪነት በተረጋጋ ሕሊና በጾም በጸሎት በስግደት እንድናከብር በተሰራልን ስርዓት እንጓዛለን ሲል መለሰልኝ። እንዲህ ሲልም ቀጠለ። ዕለተ ሰኑይ ሰኞን አንጽሖተ ቤተ መቅደስን አስበሽ ጌታችን ወደ ቤተ መቅደስ መሄዱ ንግድ ቤት ሆኖ ባገኘው ጊዜ ቤቴ ጸሎት ቤት ይባላል፣ እናንተ ግን የወንበዴዎች ዋሻ አደረጋችሁት ሲል ማስተማሩን በዛው ዕለት በዕለተ ሰኑይ የሆሳዕና ዕለት ቢታንያ አድሮ በማግስቱ ከቢታንያ ሲወጣ መራቡን ቅጠል ያላት ፍሬ የሌላት በለስን ማግኘቱን መርገመ በለስ የተባለችዋን ይህንን አስተምህሮት በለሱ ቤተ እስራኤልን ፍሬ ደግሞ ሃይማኖት ምግባርን ሲወክል የሃይማኖት ምግባር ያጣባቸውን እስራኤላውያንን ለመወከል የአብርሃም ዘር ብቻ መሆን ትርጉም እንደሌለው ያሳየበትን ዕለተ ሰሉስ ማክሰኞን የጥያቄና የትምህርት ቀን ስትል ቤተክርስቲያን ከፍላ ማስተማሯን ጸሐፍት ፈሪሳውያን ስለ ስልጣኑ ኢየሱስ ክርስቶስን የጠየቁበት የዮሐንስ ጥምቀት ከሰው ወይስ ከሰማይ ሲሉ ሊያደናብሩ የሞከሩበትን የምታስተምርበት የትምህርት ቀን ቢባል ጌታችን በቤተ መቅደስ ረጅም ትምህርትን ያስተማረበት ከሃይማኖት የራቁትን ከፍቅረ እግዚአብሔር የራቁትን በአስተምሮት ለማቅረብ የሞከረበትን ዕለት የሚያውስበት ዕለተ ረቡዕ ወይም ሮብ ምክረ አይሁድን የአይሁድ ሊቃነ ካህናት ጸሐፍት ፈሪሳውያን ጌታ ኢየሱስ እንዴት መያዝ እንዳለባቸው የመከሩት ምክራቸውን የሚያጸደቁበት ዕለትን በዛው በዕለተ ረቡዕ በሮብ ቀን መልካም መዓዛ ቀንና የእንባ ቀን ሲባል የምንማማርበት የ300 ዲናር ሽቱ ዘማዊቷ ማርያም በክርስቶስ እግር ላይ ያፈሰሰችበት ይህችው ሴት ደግሞ በእንባዋ እግሩን እያጠበች ኃጢአቷ ስርየት የተማጸነችበትን የምናስብበት ሮብ ነግቶ ደግሞ ሐሙስ ዕለተ ሐሙስ ላይ ጸሎተ ሐሙስ ሲባል ያለ መድኃኒት ለአርአያነት የጸለየበት ወዙ እስኪፈስ ድረስ ሰግዶ እየጸለየ መዘምራኑን ያስተማረበት የሚስጥር ቀንም እንደሚባል እየተማማርን ሰባቱ ሚስጥራተ ቤተክርስቲያን አንዱ የሆነውን ሚስጥረ ቁርባንን የተመሰረተበት ይህ ስጋዬ ነው ጽዋ አንስቶ አመስግኖ ደግሞ ሰጣቸው የአዲስ ኪዳን ደሜ ይህ ነው ከመድኃኒታችን ከክርስቶስ ጋር አንድ የምንሆንበትን ሚስጥር ለደቀ መዛሙርቱ የገለጠበትን በዝግታ ቅዳሴ ስርዓት የሚደረግበትን ሊወስዱት ሲመጡ በዝግታ እንደተነጋገሩት እንደተንሾካሸኩት በዝግታ የሚቀደስበት ዕለትን በማወስ አዲስ ኪዳን ሐሙስ መሆኑን በመማማር ይህ ጽዋ ስለእናንተ በሚፈሰው ደሜ የሚሆን አዲስ ኪዳን ነው ከእርሱም ጠጡ በማለት እንደተናገረ በዕለተ ሐሙስ ሕጽበተ እግር ቀን ሲባል ኢየሱስ ክርስቶስ በመታጠቢያ ውሃን ጨምሮ ማበሻ ጨርቅን ይዞ ከመታጠቢያ ውሃን ጨምሮ እናንተ ደግሞ እርስ በርሳችሁ ትተጣጠቡ ዘንድ ይገባችኋል፣ እኔ ለእናንተ እንዳደረግኩ እናንተ ደግሞ ታደርጉ ዘንድ ምሳሌ ሰጥቻችኋለሁ ሲል ያደረገበት በዚህም ዕለት ታዲያ በ30 ዲናር ማን እንደሚሸጠው እያወቀ እግር ማጠቡን ተምሳሌት አድርጎ እኛ ለሚወዱን ብቻ ሳይሆን ለሚጠሉንም በጎ ማድረግ እንዳለብንን ያስተማረበትን ዕለት የምናውስበት ከቀኑ 9 ሰዓት ላይ በዕለተ ሐሙስ ታዲያ ይህንን አብነት አድርገን ዲያቆናት ውሃ የሚያቀርቡበት ጸሎተ አኮቴት የሚጸለይበት ወይራና ወይን የምንመለከትበት ወይራ ጽኑነቱን የክርስቶስ ጽኑ መከራን ለማስረዳት የምንጠቀምበት ወይኑ ደግሞ የክርስቶስ ደሙን ማፍሰስ የምናይበት ወይም የምንማማርበት የህይወት መጠጥ እንደሆናቸው ለማመላከት የምንጠቀምበት አንዳች በደል ሳይኖርበት በሰውነቱ የደረሰበትን ሕማሙን መከራውን ሞቱን የምናስብበት ሳምንት ነው ብሎ ነበር አያቴ ለኔም የመለሰልኝ ነፍሱን ይማረውና እና ለምንድን ነው የምትሄዱት ተብሎ ይጠየቃል